ሰላም ጤና ይስጥልን የቻናላችን ቤተሰቦች ዛሬ አሪፍ የሚባል አፕሊኬሽን ይዤላችሁ መጥቻለሁኝ። ይህ አፕሊኬሽን ከ10 ሺህ ሰው በላይ ፕሌይ ስቶር ላይ አውርደውታል። በዚህ አፕ ቀደም ብላችሁ ተመዝግባችሁ አሪፍ ገንዘብ መስራት ትችላላችሁ። ልክ እንደ ሌሎች ላይቭ ስትሪም እና በማይክ ብቻ ነው የምትሰሩትኝ እና እንደ ሌሎች የኦንላይን ስራዎች ቀለል ያለ ነው። እናንተ ገንዘብ ማውጣት አይጠበቅባችሁም። በዚህ ክረምት ገንዘብ የምታገኙበት አፕ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዝርዝር እናያለን ማለት ነው። እዚህ ጋር ወደ ፕሌይ ስቶር ገብተን ሰርች ባሩ ላይ እንገባና ቲሎ ብለን እንጽፋለን። ቲሎ እዚህ ጋር መጥቶልናል ከላይ ማለት ነው። እዚህ ጋር የሚለውን ቲሎ የሚለውን እንጫናለን ማለት ነው። ወደ ታች ወረድ ብለን እዚህ ጋር አፕ እናገኘዋለን ማለት ነው። እቺን ክሊክ እናደርጋለን ማለት ነው። እኔ ስላወረድኩትኝ እናንተ ጋር ግን ኢንስታል ሚል ይመጣል። እኔ ስላወረድኩት ኦፕን ይላል ማለት ነው። እዚህ ጋር እንደምታዩትኝ 10,000 ኬ ፕላስ እና ከዛ በላይ ሰው አፑን አውርዶታል ማለት ነው። በጣም አሪፍ አፕሊኬሽን ነው እንደምታዩት ማለት ነው። እዛ ወረድ ብለን ወደ ታች ስንት ሬት እንደሰጡት እናያለን ማለት ነው። እዚህ ጋር ከአምስቱ 5 ሬት ሰጠውታል ማለት ነው። አፕ ኢዝ ቴሎ አፕ ሃዝ ናይስ አፕ ይላል። ናይስ አፕ ይላል። እዚህ ጋርም ከ5 ሬት ነው የሰጡትኝ። እንደምታዩትኝ አሪፍ ነገር ታገኙበታላችሁ ብዬ አስባለሁኝ። እንደምታዩትኝ እና እኔ ኦፕን ብዬ እገባለሁ ማለት ነው። ይሄን አይነት ኢንተርፌስ አለው። ቻናሉን ክሬት አድርጋችሁ ከከፈታችሁ በኋላ እንደዚህ አይነት ኢንተርፌስ ይሰጣችኋል ማለት ነው። ከዛ በመቀጠል ምንድነው ከዚህ ጋር የፕላስ ምልክቷን ተጭነን ፌስ ቬሪፋይ እናደርጋለን ማለት ነው። እኔ አንዴ ቬሪፋይ አድርጌ እመለሳለሁ ማለት ነው። እሺ ፌስ ቬሪፊኬሽኑን ካረግን በኋላ እዚህ ጋር ሴት ሴኩሪቲ ፓስወርድ ይላል። ይሄንን ማስገባት አለብን ማለት ነው። እዚህ ጋር እንደምታዩት አስገባለሁ እኔ። እዛ ኔክስት የሚለውን ኮንፈርም የሚለውን ጫናለሁኝ። ድጋሜ እሰጣለሁኝ ማለት ነው። እሺ ያው ኮንፈርም አድርጌያለሁኝ እንደምታዩት ማለት ነው። ወደ ቀጣይ ስቴፕ መርቶኛል ማለት ነው። እዚህ ጋር ታይትል እናስገባለን ማለት ነው። እዚህ ጋር ሴት ናምበር የሚለውን ደግሞ የምንፈልገውን እዚህ ጋር ቁጥር እናስገባለን ማለት ነው። እዚህ ጋር ምንድነው ማይክ ሞድ የሚል አለ፣ አፕላይ ፎር ማይክ የሚል አለ፣ ፍሪ ማይክ ማለት የሚል አለ። ፍሪ ማይክ የሚለውን እንጫናለን ማለት ነው። ከዚህ ጋር የምትፈልጉትን ላንጉጅ ደግሞ መምረጥ ትችላላችሁ ማለት ነው። እንደምታዩትኝ ፍራንች አለ፣ ፖርቹጋስ አለ፣ ኢንዶኔዥያ አለ፣ አማርኛም የምትፈልጉትን ቋንቋ ከዚህ ጋር መርጣችሁ መጠቀም ትችላላችሁ ማለት ነው። ከዛ ጎቱ ቻት የሚለውን እንጫናለን። እሺ ትንሽ ኮንዲሽን ስለሚያስቸግር እንጠብቃለን ማለት ነው። ጎቻት ካልን በኋላ ማለት ነው እንደምታዩትኝ ይሄን አይነት ኢንተርፌስ አመጣልን ማለት ነው። የራሳችንን ሩም ከፈትን ማለት ነው። ሁልጊዜም ቢሆን ላይቭ ስንገባ እዚህ ጋር አንድ ቁጥር ላይ ማለት ነው የምንቀመጠው ማለት ነው እኛ እና እንደምታዩት እንዴት አድርገን ታስክ እንደምንሰራ እናያለን ማለት ነው። እዚህ ጋር ወደ ታች ከታች ላይ የምትላለች እሷን ተጭነን እዚህ ጋር ታስክ ብትላለች እሷን እንጫናለን ማለት ነው። ከዚህ ጋር እንደምታዩትኝ እዚህ አይነት ኢንተርፌስ አለ። እዚህ ጋር ኒው ሆስት 1 ሃወር ኦን ማይክ የሚል አለ፣ ላይቭ ዱሬሽን የሚል አለ። እዚህ ጋር ለአንድ ሰዓት ከቆየን 80 ቶክን ይሰጠናል። 80 ኬ ማለት ነው ቶክን ይሰጠናል ማለት ነው። እዚህ ጋር ደግሞ ወደ ታች ብለን ደግሞ ማለት ዝቅ ብለን ከዚህ ጋር ሆስት ሆሊ ሪዋርድ የሚል አለው። ላይቭ ዱሬሽን ይሄም አንድ ሰዓት ያህል ከቆየን ማለት ነው 6000 ቶክን እናገኛለን ማለት ነው። እና ምንድነው 1 ሚሊዮን ቶክን ካገኘን በኋላ ነው ከሰበሰብን በኋላ ነው ማውጣት የምንችለው። ይሄ ምንድነው 10 ዩኤስዲቲ ነው የምናገኘው ማለት 1 ሚሊዮን 10 ዩኤስዲቲ ይሆናል ማለት ነው። ይሄን ያህል ነው ከሰበሰብን ወጪ አድርገን መጠቀም የምንችለው ማለት ነው። እሺ ወደ ታች ስናደርግ ደግሞ ከዚህ ጋር ከታች ላይ ላይቭ ዱሬሽን የሚል አለ። ለ2 ሰዓት ከተቀመጥነ 24 ኬ ይሰጠናል ማለት ነው። ጊፍት ፖይንት ኢን ላስት 7 ዴይ ይላል። በዚህ መሰረት
ቶክኖችን መሰብሰብ እንችላለን ማለት ነው። እንደምታዩተኝ ወደ ታችም ታስክ የምንሰራቸው ቶክን የምንሰበስብባቸው ፖይንቶች አሉ። በዛ መሰረት ቶክኖችን መሰብሰብና ዊዝድሮ ማድረግ እንችላለን ማለት ነው። እንደምታዩት ማለት ነው። ይሄን ይመስላል ቶክን የምናገኝበት መንገድ ማለት ነው። እና ሳትዘናጉ ስሩተኝ በጣም አሪፍ ነው፣ ትጠቀሙበታላችሁ። እና እንዴት አድርጋችሁ ደግሞ ኤጀንት እንደምትከፍቱ ደግሞ አሳያችኋለሁ ማለት ነው። ኤጀንት ደግሞ አፕላይ እንዴት እንደምታደርጉ አሳያችኋለሁ ማለት ነው። እዚህ ጋር ኤጀንት የምትለዋን ትጫናላችሁ ማለት ኤጀንሲ የምትለውን ትጫናላችሁ። እዚህ ጋር ክሊክ ታደርጉና እዚህ ጋር አፕላይ ቱ ቢካም ቱ ኤጀንሲ የሚል አለ፣ ኤጀንት የሚል አለ። ይሄንን ክሊክ ታደርጋላችሁ ማለት ነው። ከዚህ ጋር ኤጀንት ኔም ታስገባላችሁ። እዚህ ጋር ካንትሪ እዛ የዋትስአፕ ቁጥራችሁን ታስገቡና አፕላይ ማለት ነው የሚጠበቅባችሁ ማለት ነው። ቀጣይ ደግሞ እንዴት ኢንቫይት አድርጋችሁ እንዴት እንደምታገኙ ደግሞ አሳያችኋለሁ ማለት ነው። ከዚህ ጋር ኢንቫይት የሚለውን እንጫናለን ማለት ነው። የሄርት ምልክቷን ማለት ነው። ከዚህ ጋር ክሊክ እናደርጋለን። እሺ ከዚህ ጋር የኢንቪቴሽን ኮድ አለ። ይሄንን ታስገባላችሁ ማለት ነው። ከእናንተ ጋር ሌላ ሊሆን ይችላል። እዚህ ጋር ኢንቫይት ነው የሚለውን ታስገባላችሁ ማለት ነው። ከዛ ምንድነው የምናደርገው? ክሊክ እናደርግና ከዚህ ጋር ሪዋርድ የምታገኙት ሪዋርድ አለ ማለት ነው። 5 ሰው ስትጋብዙ 30 ሺህ ይሰጣችኋል። 20 ሰው ስትጋብዙ ደግሞ 100 ሺህ ፖይንት ሪዋርድ ይሰጣችኋል። 50 ሰው ደግሞ ስትጋብዙ ደግሞ 250 ሺህ ፖይንት ሪዋርድ ይሰጣችኋል ማለት ነው። እና ኢንቫይት ማድረጋችሁን ያው እንዳትረሱ፣ እሱን አድርጋችሁ ፖይንታችሁን መሰብሰብ ትችላላችሁ ማለት ነው። ከዚህ ጋር ኢንቫይት ካደረጋችሁ በኋላ ከዚህ ጋር ክሌም የሚላለ ሪዋርድ የሚላለ እሺ ክሌም ታደርጋላችሁ ማለት ነው። ቀጥታ ኢንቫይት ካደረጋችሁ በኋላ ሰዎች በእናንተ ሊክ ከተመዘገቡ በኋላ ማለት ነው። በዚህ መልኩ መሰብሰብ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሸር በማድረግ ቤተሰብ ይሁኑ። አመሰግናለሁ።